ሲስቅ ይውላል በኋላ ቀሪው አልፈማ ብለን ቄሷ ቢመክሩ አህያቱ ሀጅባ ወረደ ይሆናል ነገሩ። ለዚህ መድኃኒት እንቱ ምን ጸልይ ንስሐ እንግባ ቁማጅ ያየናት ዓለም ባንድ ግባ እንግዲህ እንሰናዳ። ስምንተኛው ሺህ ሆኗል የኛዳ ስምንተኛው ሺህ ደርሷል ሰዓት አልተባረከም አሁን ፍጥረት ጉልበቱ አይተርፍም ለእናት አባት ምንም ቢደክሙ ቢያስተምሩት ጻጉሩም መፍተል ነው ዳማምጣታ ነው። ስምንተኛው ሺህ ገባ መሰለኝ አንዳንድ መረጃ እያየን ነው። ወይፈን ቢቀና ጉልበት የለው ይደር ቢበከር ወተት የለው የካህኑን ቃል አናከብረው ወንድማማቹ ፍቅር የለው ወንድማማቹ ይካሰስና አለመታደል ጸላይ ቀርቦት ስራ እንዳይሰራ አስጠልቶት በስራው ምድር መሸታ ቤት ኪሱን ሞልቶታል በወረቀት ከናቱ ልጇ አንዱን ከሶት ለጅሉ ነገር ለትል መሬት እሁድ ቀጠረው ሸንጎ ችሎት አኪሱ ሳንቲም አይተውበት በልቅዳ ያሉን ይጠጡበት አከራከሩት ሙላ ክረምት ያለ ወረቱ አለቀበት አመት ሲሞላው ወሰኑበት ይግባኝ ገልብጠው ወደ ፍርድ ቤት ወስደው ጣሉት። አየግዳቸር ነው አምላክ ሲምር ወንድማያቸው ከጥላ ስር ሽማግሎቹ መየታደሉ አምላክ ቀርቧቸው እንዳያዳሉ አስታረቋቸው በውል በውሉ በጋራ ሆነው ባንድ እንዲበሉ ይላል። እውነት ያበራ እንደነው ዓለም ዳኛ እንደነዚህ ምስዳኛው ወንድማማቹ እንደነ ሞልያ ወንድማማቹ ተማማቹ ታወናንተ ተናብረን ብንበላ እንደ ጠንካሮ የሌባ ቀጣሹ አብሮ ቢያለማ መህዱን ትቶ በዚያ ጨለማ በዚያ ዳባት አባብ ቁጭ ማለት ሰው በረት አይሻልም ወይ ሰርቶ መብላት አለው ባለም እናንተ ሆይ መቼም አያልቅም የኔ ፉከራ ስፍራውን ልልቀቅ ለባለ ተራ እኔ ፎክሬ ሲታክተኝ ፎካሪ ካለ ተቀበለ።